የማዕከላዊ ኢትዮጵያ የስምንተኛ ክፍል የሚኒስትሪ ውጤት ተለቋል ማለት ነው። ስለዚህ በጣም በቀላሉ እንዴት እንደምትመለከቱ አሁን እንመለከታለን። ማንኛውንም ብሮዘር ትከፍታላችሁ። ስልካችሁ ላይ ሊሆን ይችላል ወይም ኮምፒውተራችሁ ላይ ሊሆን ይችላል። ከዛ እዚህ ጋር ያስቀመጥኩትን ሊንክ ወይም ደግሞ ይሄን ትጽፋላችሁ ce.ministry.et ብላችሁ ሰርች ታደርጋላችሁ። ከፈለጋችሁም ቴሌግራም ላይም ሊንኩን ስለማስቀምጥላችሁ ከላይ ባለው የቴሌግራም ሊንክ እየገባችሁ ማግኘት ይቻላል። ይሄንን ግን ሰርች ብታደርጉ ይመጣላችኋል። ከዛ በቀጥታ ወደዚህ ነው የሚያመጣችሁ። እዚህ ከመጣችሁ በኋላ ቼክ ማይ ሪዛልት ይላል። ይሄንን ትነካላችሁ። ከዛ በመቀጠል እዚህ ጋር ሬጂስትሬሽን ነምበር ወይም ደግሞ አይዲ ነምበራችሁን ታስገባላችሁ። እዚህ ጋር ደግሞ ፈርስት ኔም ወይም የመጀመሪያ ስማችሁን ካስገባችሁ በኋላ ቼክ ማይ ሪዛልት ብላችሁ መመልከት ይቻላል ማለት ነው። በቴሌግራም ቦቶችን ማየት ከፈልጋችሁ ጌት ሪዛልት ቪያ ቴሌግራም ቦት የሚለውን ነክታችሁ መግባት ይቻላል። ውጤታችሁ ላይ ደግሞ ቅሬታ ካላችሁ እዚህ ጋር የምትመለከቱት ኮምፕሌንት ማቅረቢያ ያለ እዚህ ጋር አይዲ እና ስማችሁን አስገብታችሁ መላክ ይቻላል። ቶፕ ስኮረር ለመመልከት እዚህ ጋር ማየት ትችላላችሁ። ወደ ዋናው እንዲመልሳችሁ ደግሞ እዚህ ጋር ሆም ማለት ይቻላል ማለት ነው። ለተፈታኞች በሙሉ መልካም ውጤት እንዲሆንላችሁ ተመኙ። አዳዲስ መረጃዎችም ሲኖሩ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንደዚሁም ቪዲዮ ላይክ ማድረግ እንዳትረሱ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።